ሰላም የቻናላችን ቤተሰቦች እንደምን አላችሁ? Today we are going to finding how to find the horizontal, vertical or oblique asymptote of the rational function. ስለ ራሽናል ፋንክሽን ሆሪዞንታል ቨርቲካል ኦር ኦብሊክ አሲምፕቶት እንፈልጋለን ማለት ነው። እንዴት በቀላሉ አስረዳቸዋለሁ ማለት ነው። ተከታተሉ። እንዴት በቀላሉ ዘዴ ማለት ነው። ሳትቸገሩበት በቀላሉ ዘዴ ትሰራላችሁ። እሺ ምን እናደርጋለን? ምንድነው የምለው ጥያቄያችን find horizontal, vertical and oblique asymptote of the following rational function። እሺ if n ካለው ፈልጉ ነው አይደል? እሺ መጀመሪያ ሆሪዞንታል አሲምፕቶት መቼ ነው የሚኖረው? ቨርቲካል አሲምፕቶት ኦብሊክ መቼ ነው የሚኖረው? በአጭሩ ላስረዳችሁ። አንድ ፋንክሽን ሆሪዞንታል አለው ለማለት ምን ማሟላት አለበት? የታችኛው ዲግሪ ከላይኛው ዲግሪ ጋር ኢኳል መሆን አለበት ነው። እሺ ይሄው ላይ ዲዚስ ይሄው ዳይሬክትሊ ሆሪዞንታል አሲምፕቶት አለው ብላችሁ መገመት ትችላላችሁ። ዲግሪያችሁ ኢኳል ከሆነ ሆሪዞንታል አሲምፕቶት አለው በቃ ያለ ምንም ጥርጥር አለው። ነገር ግን እሺ ቨርቲካል መቼ ነው የሚሆነው? ቨርቲካል የሚኖረው ምን እናደርጋል? ቨርቲካል የሆነ ቁጥር የታችኛውን ቁጥር ብቻ ወይ ዶሜን ማለት ይቻላል ወይ ፋንክሽኑን አንዲፋይንድ የሚያደርግ ቁጥር እሱ ቨርቲካል አሲምፕቶት ማለት እንችላለን በቀላሉ ዘዴ። እሺ ቨርቲካል አሲምፕቶት ከተባለ ምንድነው? ፋንክሽኑን አንዲፋይንድ የሚያደርግ ወይም ዲኖሚኔተሩ የታችኛው ስር ገብቶ ምንድነው የታችኛውን ብቻ ዜሮ የሚያደርግ ማለት ነው። ሁለቱም ዜሮ የሚያደርግ ከሆነ ፋንክሽኑ ግራፉ ሆል አለው። ሁለቱንም ዜሮ የሚያደርግ ቁጥር እዛ ጋር ሆል አለው ማለት ነው ግራፉ አንድ። ሌላ ደግሞ ኦብሊክ መቼ ነው የሚኖረው? የላይኛው ዲግሪ ከታችኛው ዲግሪ በአንድ ሲበልጥ the degree of a function has an oblique asymptote where the degree of numerator is greater than degree of denominator by 1 በአንድ ከዲግሪ ኦፍ ኑሜሬተሩ ከዚህ ማለት ነው በአንድ ሲበልጥ ያን ኦብሊክ አሲምፕቶት ይኖረዋል። እሱማ ስንሰራ አብረን እግረ መንገድ እንዴት እንደሚፈለግ እናየዋለን። እሺ እንጀምር። እሺ ፋይን ሆሪዞንታል ቨርቲካል ኦብሊክ ይላል አይደል? እሺ እቺኛውን እንፈልግ። ይሄውን ምን አለው? ገምቱት እስቲ ምን ሊኖረው ይችላል? ሆሪዞንታል የለው። ሆሪዞንታል እንዳይኖረው ዲግሪያቸው እኩል አይደለም። የዚህ ትንሽ ነው፣ የዚህ አንድ ነው፣ የዚህ ሁለት ነው። ስለዚህ በቃ ሆሪዞንታል የለውም ይሄ ማለት መገመት ይቻላል። ቨርቲካል ግን ሊኖረው ይችላል። የታችኛው ውስጥ ቁጥር እዚህ ውስጥ ገብቶ ያኛውን እቺኛውን ወይ ይሄን ፋንክሽን አንዲፋይንድ የሚያደርግ ማለት ነው። ሶ እሺ መጀመሪያ ሌትስ ዲኮምፖዝ አወር ፋንክሽን። እቺኛው ምን ማለት ናት? x + 1 ሆል ኦቨር 1። ይሄ ማለት ምንድነው? እዚህ ጋር ተደምረው 3 ተባዝተው 2 የሚያመጡ ሁለት ቁጥሮች ዲኮምፖዝ እናደርገው። ተደምረው 3 ያመጣሉ፣ ተባዝተው 2 ያመጣሉ። አንድ ሲደመር 2 ብናደርግ 3 አይመጣም፣ ቢናባዛስ 2 ይመጣል። ስለዚህ ይሄ ዲኮምፖዝ ሲናደርግ ምን ይሆናል? x + 1 ታይምስ x + 2 አይደል? እናባዛው ይመጣል። ይሄው x + 1 x + 2 አባዛስ x ስኩዌር አይሆንም። እቺኛውን በዚህ ፕላስ 2x አለቀ። እቺኛውን በዚህ ፕላስ x ይሄው ፕላስ 2 አይሆንም። x ስኩዌር እቺኛውን ደግሞ ፕላስ 3x አይደል? ፕላስ 2 ተመሳሳይ ሆነ ማለት ነው። ስለዚህ ይሄም በዚህ ማጣፋት እንችላለን። ከምን ጋር እኩል ይሆናል? 1/x + 2። ስለዚህ የታችኛው ስር ገብቶ ዜሮ የሚያደርግ ማለት ነው -2 አይደል? ስለዚህ ቨርቲካል አሲምፕቶት ብቻ አለው ማለት ነው። እሺ y = 0 ላይ ምን አለው? ሆሪዞንታል አሲምፕቶት አለው። ሆሪዞንታል አሲምፕቶት ከዛስ x = -2 ላይ ምን አለው? ግራፉ -2 እዚህ ጋር ብናስገባ አንዲፋይንድ ነው ይሆናል አይደል? 1/0 ነው የሚሆነው። ስለዚህ አንዲፋይንድ ነው። ስለዚህ እዚህ ጋር ቨርቲካል አሲምፕቶት ነው። ኦብሊክ አሲምፕቶት የለው። በቃ እቺኛው ቨርቲካል አሲምፕቶት ብቻ አለው ማለት ነው። ግራፍ ኢንተርፕሬት ማድረግ ትችላለህ። ባይ ዘ ዌይ ኢንትራንስ ላይ ብዙ ጊዜ ይመጣል እቺኛው ጥያቄ which one of the following is true about those
ራሽናል ፋንክሽን ብሎ የሆነ ፋንክሽን ይሰጣቸዋል። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ኢንትራንስ ላይ በደንብ ሞርሊ ፍሪኩዌንትሊ ይጠይቃል። የድሮ ፈተናዎችን ቼክ ካረጋችሁ ከሆነ ማለት ነው። ሶ እሺ ሌትስ ፋይንድ ፎር ቢ የቢን እንስራ። እሺ የቢ ምን ይኖረዋል ብላችሁ ትገምታላችሁ? በእርግጥ ይሄው ዲግሪ ኦፍ ዲኖሚኔተር ኢኳልስ ቱ ዲግሪ ኦፍ ኑሜሬተር ዞስ ፎር ዚስ ሪዝን ዚስ ፋንክሽን ማስት ሃቭ ሆሪዞንታል አሲምፕቶት። ሆሪዞንታል አሲምፕቶት ይኖረዋል። በቃ ይኖረዋል ነው ዲግሪ ኢኳል ስለሆነ። ዲግሪ ኢኳል ሆነ ማለት እንትን ሆሪዞንታሉን ለመፈለግ የዚህ ኤክስ ኮፊሺየንት ሲካፈል ለታችኛው እናደርጋለን ማለት ነው። ሶ እሺ እኛው ኤ ቢሆን ቢ እሺ 3x ስኩዌር ፕላስ 1 ሆል ኦቨር ዋት x ስኩዌር ፕላስ 4x ፕላስ 1 አይደል? እሺ ቆይ እሺ አሁን ባጭሩ አንድ መልስ መልሰናል። ይሄ ፋንክሽን ምን አለው ብለናል? ሆሪዞንታል አሲምፕቶት አለው ብለናል። እሺ ሆሪዞንታል አሲምፕቶት አለው በምንድነው ኢንተርፕሬት ተደረገው? ዲግሪያቸው እኩል ነው። ስለዚህ ዲግሪያቸው እኩል ነው ለማለት ሆሪዞንታል አሲምፕቶቱን ለማድረግ የዚህኛውን ኮፊሺየንት ለታችኛው ኮፊሺየንት እናካፍላለን ወደ ታች ማለት ነው። ከዛ በኋላ በቃ ያ ቁጥር እንትን ነው ሆሪዞንታል አሲምፕቶት ነው። እሺ ተግባባ። ስለዚህ አሁን በቀላሉ which one of the following is true ከተባላችሁ በቃ ይሄ ማለት ነው ሆሪዞንታል አሲምፕቶት ይኖረዋል ማለት ነው። እሺ ቆይ እሺ አዎ ኦኬ እሺ ለካ እዚህ ጋር አራት ነው አይደል? ፕላስ 4 ነው ፕላስ 4 እዚህ ጋር አራት ነው አይደል? እዚህ አራት ነው አይደል? ሶ እሺ ከዛ ምን እናደርጋለን? እቺኛው ዲኮምፖዝ ይሆናል። ተደምሮ አራት የሚያመጡ ተባስተው አራት የሚያመጡ ሁለት ቁጥሮች እንፈልጋለን። ውስጥ ሲደመራለች እሺ ይሄው 3x ስኩዌር ፕላስ 1 ሆል ኦቨር x ፕላስ 2 ታይምስ x ፕላስ 2 ሲንደምራቸው አራት ያመጣሉ፣ ሲናባዛቸው አራት ያመጣሉ ሁለት ቁጥሮች። ስለዚህ ስንትና ስንት ነው ማለት ነው? ሁለትና ሁለት። ስለዚህ እንደዛ አድርገን ዲኮምፖዝ ማድረግ እንችላለን። በቃ አለቀ። አሁን ቨርቲካል አሲምፕቶቱን ቼክ አድርጊ። እሺ ይሄው ምን ቢለናል? እዚህ ጋር ዲግሪው እኩል ነው። ይሄው ዲኮምፖዝ አድርገናል። እሱ ዲኮምፖዝ ያደረግነው ለምንድን ነው? ቨርቲካል አሲምፕቶትን ለማግኘት እንዲረዳን ነው እንጂ አሁን የሆነ ነገር ቢጣፋልን ያኔ ነበር ኢፌክት የሚኖረው ማለት ነው። ሶ ስለዚህ አሁን ቨርቲካል አሲምፕቶታችን ሆሪዞንታል አሲምፕቶታችን በቃ እዚህ ጋር ዲግሪ ስለሆነ እዚህ ጋር 3 አለ፣ እዚህ ጋር 1 አለ። ስለዚህ በሚናካፍልበት ታይም ላይ ስንት እናገኛለን ማለት ነው? እሺ y = 0 ላይ ምን አለው? ይሄው 3 አለ አይደል? ሲካፈል ለአንድ 3 ነው አይደል? ምን አለው? ሆሪዞንታል አሲምፕቶት አለው። እሺ ከዛስ x እዚህ ውስጥ ገብቶ 0 የሚያደርግ -2 አይደል? -2 is vertical አሲምፕቶት ማለት ነው። -2 is vertical አሲምፕቶት። ኦብሊክ አይኖረው። ኦብሊክ የላይኛው ዲግሪ ከታችኛው ዲግሪ በአንድ ሲበልጥ ነው ኦብሊክ አሲምፕቶት የሚኖረው። እሺ ይሄው በቃ ጨረስን ማለት ነው። አለቀ። መልሱ ይሄ ነው። ሶ ለሲ እንስራው ደግሞ ለሲ እንስራት። ሲ ምንድነው የሚለው? ፋንክሽናችን ምንድነው? x ፓወር 3 ፕላስ 3x ፕላስ 1 ሆል ኦቨር x ስኩዌር ፕላስ 1። እሺ አሁን ምን ይኖረዋል? ኦብሊክ ይኖረዋል። በህገ መንግስት ጥንቃቄ ነው። ኦብሊክ ይኖረዋል አይደል? ለምንድን ነው? ይሄው የታችኛው ዲግሪ 2 ነው፣ የዚህ 3 ነው፣ በአንድ በለጠ። ስለዚህ ኦብሊክ ይኖረዋል ማለት ኦብሊክ መኖሩ አለመኖሩ በዛ በዲግሪው ቼክ እናደርጋለን። እንዴት እንፈልጋለን ብትል እቺኛዋን ለዚህ እናካፍላለን። ከዛ በኋላ የመጣውን እንትን ማለት ነው ራሱ ኦብሊክ አሲምፕቶት ነው ማለት ነው። ሶ እናካፍል x is a power of 3 plus 3x plus 1 ሲካፈል ለዋት ሲካፈል ለx ስኩዌር ፕላስ 1 ስንት ጊዜ ሄደን እቺኛውን ከዚህ ጋር እናመሳስላለን። x ጊዜ ብናባዛስ x ሲባዛ x ስኩዌር x the power of 3 ይሆናል አይደል? x ኩብ ይሆናል ፕላስ x ይሆናል።
ለማጣፋት እኛውን በማይነስ እናባዛ በማይነስ በሚናባዛ ከዛ እንደምራለን እኛው ማይነስ ይሄና ይሄ በዚህ ይጣፋል እዚህ ጋር ይሄ ማይነስ ይሆናል ከዚህ ጋር ይደመራል ስንት ይሆናል እዚህ ጋር ማይነስ ከዛ 2x ሳይሆን ከዛ ፕላስ 1 ከዚህ በኋላ አይካፈልም ለምንድን ነው የዚህኛው ዲግሪ ከዚህ አንሶላ እንዴት እናካፍል እንዴ ጊዜ እንኳን እንበል ለዚህ ኢኳል ማለት ስለዚህ በቃ አይካፈልም ማለት ስለዚህ እሺ መልሳችን ስንት አገኘ አካፍለን እቺኛውን አገኘን አይደል ይሄ ፋንክሽን ከምን ጋር ኢኳል ይሆናል ማለት ይቻላል x ፓወር 3 + 3 x + 1 ሆል ኦቨር x ስኩዌር + 1 ከምን ጋር ኢኳል ይሆናል ይሄው x + እቺኛው ሪሜንደር 2x + 1 ሆል ኦቨር x ስኩዌር + 1 ጋር ኢኳል ይሆናል ስለዚህ እዚህ ጋር አለችው ወይም ኮኤፊሺየንቷ ኦብሊክ አሲምፕቶት ማለት ነው ስለዚህ እቺኛዋ ኦብሊክ አሲምፕቶት ኦብሊክ አሲምፕቶት እንበልና ኦብሊክ አሲምፕቶት kx x or x is equal to x is oblique asymptote ወይ y is equal to x is oblique asymptote ማለት እንችላለን በቃ ጨረስን ማለት ኦብሊክ አሲምፕቶት ነው ማለት ነው በቃ ይሄ ስለዚህ ኢን ጀነራል ሳመራይዝ ሲናደርግ ምንድነው አንድ ፋንክሽን መቼ ነው ሆሪዞንታል የሚኖረው ዲግሪው ምን ሲሆን ኢኳል ሲሆን ዲግሪው ከታችኛው የላይኛው ዲግሪ ከታችኛው ዲግሪ ጋር ኢኳል ሲሆን ነገር ግን መቼ ነው ኢን ሲምፕሊፋይድ ፎርም ነው ሲምፕሊፋይድ ፎርም ተደርጎ የሚጣፋ የጋራ ሳይኖራቸው ነው አሁን እዚህ ጋር እንትን አደረግን አይደል እሺ እንትን አደረገን ይጣፋል ዲግሪያቸውን ባይዘው ኢኳል አይደለም አይደል ስለዚህ የታችኛው ከላይኛው ዲግሪ ኢኳል ዲግሪያቸው ኢኳል ከሆነ ሆሪዞንታል አሲምፕቶት አለው ከዛ ቨርቲካል አሲምፕቶት አለው ለማለት በቃ ዶሜኑን መፈለግ ማለት ነው ወይ ፋንክሽኑ አንዲፋይንድ የሚሆንበትን እንትን መፈለግ ቁጥር መፈለግ ማለት ነው ፖይንት መፈለግ ስለዚህ የትኛው ቁጥር ነው ኢታች እዚህ ዲኖሚኔተሩ ላይ ገብቶ ይሄን ዲኖሚኔተሩን ዜሮ የሚያደርግ ማለት ነው ኦንሊ ዲኖሚኔተር ሜክ ዜሮ ዲኖሚኔተሩን ብቻ ዜሮ የሚያደርግ ምንድነው ቨርቲካል አሲምፕቶት ነው የላይኛውም ዜሮ የሚያደርግ ከሆነ ቨርቲካል አይደለም ኤክስ ታደርጋላችሁ ማለት ነው እንትን ውስጥ ሆል ነው የሚባለው ሁለቱን የሚያደርግ ሆል ነው ከዛስ ቨርቲካል እንደዛ ብለናል ኦብሊክ መቼ ነው የሚኖረው የላይኛው ዲግሪ ከታችኛው ዲግሪ በአንድ ሲበልጥ ማለት ነው ሞርሊ ማለት ነው እሺ የዛሬው ቆይታችን ይሄ ይመስላል መቼም እንደተጠቀማችሁበት ተስፋ አደርጋለሁ የሚሰራላችሁ ቪዲዮ ካለ ኮሜንት ላይ አሳውቁን ማለት ነው ስፔሻሊ አሁን ኢንቲንጋ ዲኮምፖዚሽን ኦፍ ራሽናል ፋንክሽን ጋር በጣም ትንሽ ያስቸግራል አይደል ከፈለጋችሁ ኮሜንት አድርጉልን ቪዲዮ እንሰራላችኋለን ማለት ነው ከዛ የፈለጋችሁ ጥያቄ ትጠይቃላችሁ ስፔሻሊ 12ኛ ክላስ ከሆናችሁ የማይገባችሁን ነገር ስፔሻሊ እንዴት አድርገን በቀላሉ ዘዴ ሰርተን ኢንትራንስ ላይ እንዴት ሞርሊ ምርጫ ስለሆነ ቀላል የሆነ ዘዴዎችን እንጠቀማለን የፈለጋችሁን ጥያቄ ኮሜንት አድርጉልን እንመልስላችኋለን ማለት ነው መልካም ጊዜ መልካም ዝግጅት መልካም የትምህርት ዘመን መልካም ቆይታ ይሁንላችሁ አበቃን ቻው